ከምንም በላይ ቤተክርስቲያን ታመሰግናለች። የድንግል ማርያም ምልጃ እንዳይለየው የቅዱሳን ጸሎት ከእርሱ ጋር እንዲሆን የዘወትር ምኞቴን በዚህ አጋጣሚ ለመግለጽ እወዳለሁ። የበለጠ መዝሙር እንዲጽፍ ልናበረታታው ይገባል። እግዚአብሔር ከነ ቤተሰቦች ይጠብቅ። እናመሰግናለን። ስሜ ዲያቆን መኩሪያ ወክሳ ይባላል። ተወልጄ ያደግኩት መርካቶ ወይም ደግሞ ልዩ ስፍራ አብነት የሚባል አካባቢ ነው። ከዛ አብነት ወደ 12ኛ ክፍል አካባቢ ስጨርስ ቤተሰቦቼ ቤት ሰርተው ወደ አየር ጤና ሄጃለሁና ያደግኩት ሁለት ቦታ ነው ማለት ይቻላል። አብነትና አየር ጤና ሰፈር ልጅ ነኝ። ሁለቱ ሰፈር ልጅ ነኝ። ያው እንደማንኛውም ቤተክርስቲያን እንደሚወድ ሰው ቤተክርስቲያን ያደግኩኝ ማንበብና መጻፍ መወድ ልጅ ነኝ። ዲያቆን መኩሪያ ጉግሳ እንግዲህ በትውውቃችን ትንሽ ከ20 ዓመት በላይ አካባቢ አስቆጥረናል። በልጅነት ነው የምንተዋወቀው። እዚህ በመንፈሳዊ ስራው በሩቅ አውቀው ነበረ። ከዛ ወደ ሰፈራችን አካባቢ ነው ሜክሲኮ ነው እሱ አየር ጤና ኪዳነ ምሕረት ወደ ልደታ አካባቢ ስንመጣ በዛው ቤተክርስቲያን ተሳልመን በዛው አንዳንድ መዝናኛ ቦታዎች ላይ ስንሆን ከአይን ትውውቅ ባለፈ ከሰላምታም ባለፈ ዛሬ ድረስ የደረሰ ወዳጅነት፣ ጓደኝነት፣ ወንድምነት በእነዚህ ስራዎች መተሳሰር ጭምር ላይ ደርሰናል። የተዋወቅ ነው በአሜሪካን ሀገር በዋሽንግተን ዲሲ ውስጥ እሱ ቨርጂኒያ ነው የሚኖረውና ትልቅ የዝማሬ ዝግጅት ለእነ መሐሙድ አህመድ በዛ ወርቅ ያሉበት ዝግጅት ነበረ። አቡነ ገብርኤልም የነበሩበት ትልቅ ለልደታ የኢትዮጵያ ኦርቶዶክስ ቤተክርስቲያን ገቢ ማሰባሰቢያ ዝግጅት ላይ ትልቅ የዝማሬ ዝግጅት ነበርና እዛ ላይ ያው የኛ ጊዜ በጣም ገና ክርስትና በደንብ መሰበክ የጀመረበት ወይም ደግሞ ለውጥ የመንግስት ለውጥ የነበረበት አካባቢ ነው። እኔ 7ኛ ክፍል ያለው ነው የደርግ መንግስት የተቀየረው ማለት ነው። የዛን ጊዜ ያው ኮሌጆቹ ዝግ ነበሩ። ብዙም ሃይማኖታዊ እንቅስቃሴዎች የሚታዩበት ጊዜ አልነበረም። ከዛ በኋላ ግን በጣም ኮሌጆቹም ተከፈቱ። በየመንደሩ በጣም ደማቅ ጉባኤዎች ነበሩ፣ ትምህርቶች ነበሩ ምናምን በዛ ነው እንትን ወደ መንፈሳዊ ያዘነበልን የመጣ ነው እንጂ ከዛ በፊት እኔ በጣም ፊክሽን አንባቢ ነበር። ከመጽሐፍ ቅዱስ በፊት ብዙ ፊክሽኖችን አነባለሁ። በጣም ሬዲዮ አድማጭ ነኝ። የሬዲዮ በጣም አድናቂ ነኝ። በነገራችን ላይ በዚህ አጋጣሚ ሬዲዮ በጣም ነው የምወደው። ከሰራኝ ነገሮች መካከል አንዱ ሬዲዮ ማዳመጥ ነው። የስነ ጽሁፍ ሰዎችን፣ የፊልም ባለሙያዎች ምን ብቻ ማንኛውም ነገር እሰማለሁ እና በአብዛኛው ስነ ጽሁፍን በደንብ ያለማመደኝ ፊክሽን ከማንበብ ነው። ከዛ ለውጡ ሲመጣ ወደ መጽሐፍ ቅዱስ እንሄድ ፊክሽኖቹን ዘግቼ አስቀምጬ ወደ መጽሐፍ ቅዱስ ገባው ማለት ነው። መኩሪያ በባህሪው በጣም የሚገርመው ሆዱ ሰፊ ነው። በጣም ሰው መያዝ ይችልበታል። እንደው ለመግለጽ እንደው ባላሳንሰው በጣም አንድን ነገር ስትነግረው ችግርክን ልትነግረው ስትመጣ ችግርክን እንደ ችግሩ አድርጎ ሰምቶ ከዛ ባሻገር ደግሞ እኔ የሚሰጠኝ መልሶች ይገርመኛል። እኔና እሱ ከተዋወቅን ከ2 ወር በኋላ ዘፈን አቁሜ ወደ ቤተክርስቲያኔ መጣሁኝ። ያው በፊትም ቤተክርስቲያን ውስጥ ብኖርም ግን ዘፈን አቁሜ ጠቅልዬ ወደ ቤተክርስቲያኔ የገባሁበት ጊዜ የዛን ጊዜ ነበረ። እሱም ደግሞ ስመጣ የተቀበለኝ በእውነት ወደ ቤተክርስቲያን ስመጣ ያገኘሁት ወንድሜ ነው ማለት እችላለሁኝ። ብዙ ሰው ምን ይጠይቀኛል፣ መጽሐፌ ላይ ጽፌዋለሁ። ብዙ ሰው ምን ይጠይቀኛል፣ የት ነው ስነ ጽሁፍ የተማርከው ምናምን ይሉኛል። እኔ ስነ ጽሁፍ ትምህርት ቤት አልሄድኩም። በግሌ ቤተክርስቲያን የስነ ጽሁፍ ትምህርት ቤት ናት ብዬ አምናለሁ። ግጥም ያለማመደችኝ ቤተክርስቲያን ናት። በምን በውዳሴ ማርያም፣ በመልካ ማርያም፣ በመልካ ኢየሱስ፣ በመልካ መልኩቹን በተለይ ስንመለከት ወይም ደግሞ የቅዱስ ያሬድንም ዝማሬ ስትመለከት በሙሉ ግጥም እና ሁሉ ጊዜ ይገርመኛል። ወደ ግጥም እንዴት እንደገባው ማለት እንዴት ነው? ምን አይነት እነዚህ አባቶች ምን ቢራቀቁ ነው ዶግማ ሆኖ ዜማ ኖሮት
ግጥም ሆኖ የሚገርም ብቃት ያላቸው ናቸው አባቶቻችን እና ያ በጣም እየሳበኝ ግዕዝ ቢሆንም ግን ግጥም ነው እና እየሳበኝ ሳላስበው ራሴን ወደ ግጥም መስመር። ስለዚህ እነሱ በግዕዝ የሚሉትን እኔ ትርጓሜውን እያነበብኩ አማርኛውን እያነበብኩ ሰው እንዲሰማው ከመፈለግ እዛ ቤተ መቅደስ ውስጥ የሚጮኸውን የሚቀደሰውን የሚሰለሰውን ማህሌት የሚቆመውን እያንዳንዱን ነገር ወደ አማርኛ እየመለስኩ ይሄንን ነው የምንለው ብዬ ቃሉን እኔም እንደነሱ ዶግማውን ጠብቄ በትክክል ወደ ማምጣት መጣው። ስለዚህ ግጥም የጀመርኩት ያስጀመረችኝ ቤተክርስቲያን በመሰረቱ የዲያቆን መኩሪያ ጉግሳን ግጥሞች ዘርዝሮ ለመጨረስ በራሱ በጣም ሰፊ ጊዜ ረጅም ሰዓት የሚወስድ ነው ብዬ አስባለሁ። በዚህ ባጭር ጊዜ ይጠቃልላል ብዬ አላስብም። ምክንያቱም ዲያቆን መኩሪያ ጉግሳ በጣም ባለብዙ ጸጋ ወንድማችን ነውና መዝሙሮችን ሲሰራ በጣም በጥልቅ የቤተክርስቲያኒቱን ዶግማ፣ ቀኖና፣ ስርዓት፣ ትውፊት በጠበቀ መልኩ በሰፊው ነው የሚሰራውና ከዚህ አንጻር መኩሪያ ጉግሳ ምናልባት አሁን በዘመኑ ሊጠቀሱ ከሚገባቸው ሪሰርች ሊሆኑ የሚችሉ ጥናታዊ ጽሑፍ ሊቀርብባቸው ከሚችሉ ግጥሞች መካከል ብዙዎቹ ግጥሞች ያሉት መኩሪያ ጉግሳ ጋር ነው። መኩሪያ ጉግሳ ደግሞ በተለየ ሁኔታ የሚጽፋቸው በተለይ ከዚህ ከነገረ አበው የሚነሱ ሀሳቦችን ነው በብዛት የሚጽፈው። በዚህ በዘመነ ሊቃውንት የተነሱ ትልቅ አባቶች አሉ። በነገረ ሃይማኖት ዙሪያ በዕቅበተ እምነት የሚታወቁ አባቶች ያነሷቸው ሀሳቦች ላይ እነዚህ ሀሳቦች ላይ ተመስርቶ ነው የሚጽፈው። እነዚህ ሀሳቦች ደግሞ ብዙ ጊዜ በትምህርት የሚገኙ ናቸው እና ስለዚህ መኩሪያ ትልቁ ጉብዝናው ትምህርት በጣም ይሰማል፣ በጣም ያደምጣል። በአጠቃላይ ማለት 25 ዓመት አካባቢ ነው መስራት ግጥም መስራት ከጀመርኩኝ። ከዛ በፊት ግጥሞች ሌላ ግጥም ጽፍ ነበር እንዳልኩ ፊክሽን ሳነብ ምናምን ዝም ብሎ አንዳንድ ሀገር ጫርጫር ማድረገው ነገር ነበር። ግን ወደ ቤተክርስቲያን ስጠጋ እና ስገባ ወደ ድራማ ያዘነበልኩትና ድራማ ወደ መጻፍ አጫጭር ድራማዎች በግጥም ያሉ ድራማዎችን ወደ መጻፍ ሄድኩኝ። ከዛ መዝሙር እየተዘመረ በደንብ እየተደመጠ ሰው ወደ መዝሙር እየመጣ ሲመጣ ወደ መዝሙር ግጥሞች አዘነበልኩኝ። ያው መጻፍ ከጀመርኩኝ 25 ዓመት ያልፈኛል። ከ1500 በላይ ይሆናል መዝሙሮች የጻፍኳቸው መዝሙሮችና አንዳንድ ጊዜ የመሰብሰብ ልምድ የለንም። በፊት በከቨር ላይ ነበር የሚታተመው። በቃ ከቨሩ ሲጠፋ ጠፋ ነው። ብዙ የቆዩ መዝሙሮች የማላቃቸው አሉ። የቻልኳቸው ነው ሰብስቤ በመጽሐፍ ቁጥር 1ንም አሁን ቁጥር 2ንም የሰራሁት እና ከዚያ በላይ ይሆናል። ግጥሙን አቅም ስመለከተው እጅግ በጣም የሚመስጥና የሚያስደስት ነውና ለምን በዚሁ አትቀጥልም? ለምን በዚሁ አትገፋም? ለብዙዎቹ በዝማሬ ለብዙዎቹ የመዳን ምክንያት ትሆናለህ ብዬ ያን ጊዜ ገፋፍቼ ወደዚህ የመዝሙር ስራ እንዲገባና በመቀጠል ስምሽን ቢጠሩ የማትጠገቢ ጻድቃን የወረሱሽ የእግዚአብሔር ከተማ የምንዱባን ሰፈር የሞላብሽ ግርማ ቡራኬሽ ድረሰን ያለ ሰው ሁሉ ያው የሚወደውን የእመቤታችንን ዝማሬ በሁለተኛው ሰርቶ አምጥቶልኝ በቃ አንተ ከዚህ በኋላ የመዝሙር ግጥም እየሰራ ለብዙዎቹ የመዳን ምክንያት ትሆናለህ ብዬ ገፋፍቼ ወደ መዝሙር እንዲገባ አድርጌዋለሁ። ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ ስምሽን ቢጠሩ የማትጠገቢ የመንገድ ስንቄ ነሽ የነፍሴ መጋቢ ምስጋናሽ ይብዛልኝ ወደ ቤቴ። ብዙ ሰው እግዚአብሔርን እያመሰግንበት የእግዚአብሔርን የማመስገኛ ምክንያት ሆኗል እና የልብሱን ጫፍ ተነሱ ለምስጋና ሳይተክሏት የሚሉት በጣም እነዚህን መዝሙሮች በጣም ይታወቃሉ። የልብሱን ጫፍ ብነካው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። የልብሱን ጫፍ ብነካው
ነው አዳኝ ጌታዬን ብጠጋው ቀጥ ይላል ደሜን አምናለው ፈዋሽም እርሱ ብቻ ነው። በጣም ብዙ መዝሙሮች ነው መኩዲ ለኔ የሰራልኝ። የሰርጎቹ ላይ ያሉት መዝሙራቶች በብዛት የመኩሪያ ጉግሳ ግጥሞች ናቸው። የዝማሬዎቹ ላይ ቁጥር 5 ላይ ቁጥር 6 ላይ አሁን አበረታኝ ፍቅር የሚለው መዝሙር በራሱ ግሩም ድንቅነ በጣም መወዳቸው በጣም ብዙ መዝሙሮች አሉና በብዛት የእኔ መዝሙሮች ያው መኩሪያ እየሰራቸው ነው ያሉት ማለት ነው። አበረታኝ ፍቅር ጌታዬ አበረታኝ ፍቅር አምላኬ በስምህ ድኛለሁ በጸጋ በማደሪያ ሆኜ ስጠራ አበረታኝ ፍቅር ጌታዬ አበረታኝ ክንድ አምላኬ በስምህ ድኛለሁ በጸጋ በማደሪያ ሆኜ ስጠራ። መዝሙሮቹን ከሰሯቸው ከ1 ዓመት ወይ ወደ 2 ዓመት አካባቢ በኋላ ነው መዝሙሮቹ የወጡት። ግን 2 መዝሙሮች አንድ ቀን ነው የጻፍኩት። ሸንኮራ ዮሐንስ ቤተክርስቲያን ለሱባኤ ሄጄ እዛ ቁጭ ብዬ ነበር 16 ቀን። መጀመሪያ የጻፍኩት አንቺን የያዘ ሰው ጸዳለን የዘመረችው አንቺን የያዘ ሰው አንቺን የያዘ ሰው ምን ይጎልበታል የሚለውን ዜማውን የሰራው ምንዳይ ነው የዘመረችው ዘማሪ ጸዳለ ጎበዜ ነው። እንግዲህ መጽሐፍ አንብበናል። መጽሐፉ ውስጥ ያሉትን ነገሮች ከዛ ውስጥ አንዲቷን ነገር አውጥቶ ያንን ሰፊ አድርጎ ለመዝሙር እንዲመች አድርጎ ይሰጣልና በማንበቡ ያገኘው ነገር ነው። በማንበቡ ያገኘው ጸጋ ነው እና አንዲትን ነገር ትንሽ የምትመስልን ነገር በመዝሙር እንዴት አግዝፎ እንዴት ትልቅ አድርጎ እንደሚሰጠን በተለያዩ መዝሙሮች አይቻለሁ። የመኩሪያ ጉግሳ በብዙ ግጥሞቹ ነገረ ማርያም ላይ በጣም ያተኮሩ ናቸው። በጣም ደግሞ ስኬታማ የሆኑ በጣም ትልልቅ እኔ ወደፊት እንደውም እነዚህ በራሱ መዝሙሮቹ ራሳቸው ወደፊት ቤተክርስቲያን ልክ እንደ አንድ የጸሎት እንትን የምትቀበላቸውና የምትገለገልባቸው ናቸው ብዬ የማስባቸው ናቸው። ለምሳሌ ኪነ ጥበብ ወልደ ቂርቆስ የዘመረው ዝማሬ አለ እንደ ቸርነት የሚለው መዝሙር የኪነ ጥበብ መዝሙር ነው። ግን ዛሬ ቤተክርስቲያን በጸሎት መርሃ ግብር ላይ በሰርክ ጉባኤ ሁል ጊዜ እንጸልየዋለን እና አክሴፕት ታደርገዋለች። የቤተክርስቲያንን ሕይወት የሚዳስስ ሲሆን ሁል ጊዜ ቤተክርስቲያን እንዲህ ባለ መንገድ ትቀበለዋለች እና መዝሙሮቹ እንዲህ ያሉ መልክ ያላቸው ወደፊት የሚኖራቸው ናቸው። ሁለተኛው ይሄ ነገረ ስጋዊ ላይ በጣም ትልልቅ ዶግማቲክ የሆኑ ሀሳቦች ዕቅበተ እምነት ሌሎችን የሚያነሷቸው ኑፋቄዎች መልስ ሊሆኑ የሚችሉ በጣም ለወጣቱ በቅርበት ነገረ ማርያምን ነገረ ስጋዊን መርዳት የሚችልበት ሀሳብ የተሸከሙ ዝማሬዎች ናቸው። የእመቤታችን ነው ማለት የእመቤታችን ጉዳይ ለኔ በጣም ነው ቢገርመኝ ማለት በጣም አስቤበት ሳይሆን አንዳንዴ ከጻፍኩት በኋላ ምናምን እንበይ ይመጣብኛል የሆነ ሶሪ ኢሞሽናል እንኳን ሶሪ አም ሶሪ ማለት ይገርመኛልና እንዲህ እኔ ብዙም እንደዚህ የጸሎትም ሰው አይደለሁም የተጋውም ሰው አይደለሁም። ግን የእሷ ነገር ግን በጣም ይገርመኛል። በኃይል ነው የሚመጣልኝ በኃይል በከባድ ነው የሚመጣልኝ። እኔ ለኦርቶዶክስ አልጽፍም ሲጀመር ስለ እመቤታችን ስጽፍ ለሌሎች ነው የምጽፈው። ስለ የእመቤታችን ነገር ላልገባቸው ነው የምጽፈው። በጣም ተጠንቅቄ ነው የምጽፈው የእመቤታችን ነገር። አንደኛ ከክርስቶስ አልነጥለው። እኔ በግሌ ብዙ ማሰሮ ሞልተሽ ተራራይ እንደሽ የሚል መዝሙር ነው ያልጽፍ። እንደውም ትዝ ይለኛል መምህር ብርሃኑ አድማስ አንድ ጊዜ የችጋር መዝሙር ስለማጽፍ አመሰግናለሁ ያለኝ ትዝ ይለኛል። በቃ እኛ ስለበላንና ስለጠጣን አይደለም እመቤታችን የምናመሰግነው እና በኃይል ነው የሚመጣልኝ እና በጣም ወዳችኋለሁ እመቤታችን ሁሉንም የቴዲ ድንግል በድንግልና ከማኅፀን ቅኔ ድንግል ፈጣሪዋን ይኩነኒ ማርያም ማርያም ብዬ ስምሽን ልጥራው በቃ ብዙ ነው ለቴዲ የጻፍኩት። አንቺን የያዘ ሰው አሁን ገና ሲጀምር እንኳን የተነሳው በሷ የሚገርመኝ ሲጀምር ገና የጻፍኩት 2 መዝሙር ሁለቱም የእመቤታችን ናቸው። ግን እየበሰልክ ስትሄድ በጣም ወደ ዶግማ እየተጠጋ ይሄዳልና በጣም ሌላ የምወደው ለምን እንዳይጻፍኩት 2 አወደሰኝ ኤፍሬም የሚልና
በጣም እጅግ 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 የምወደው ደግሞ አንቺ ብቻ ሀሳቡ በጣም ረቂቅ ማንም ብዙ ሰው አያውቀውም መዝሙር ግን በዚህ አጋጣሚ የሚሰማ ሰው በሙሉ አንቺ ብቻ ቤተልሔም የሚለውን የምንዳይ መዝሙር እንዲሰሙ ትጋብዛለሁ። ሀሳቡ ከቀራንዮ ከቤተልሔም ከናዝሬቱ ብስራት ከገሊላው ብስራት ጀምሮ እስካረገበት ድረስ ክርስቶስ ጋር ያለች አንድ እሷ ብቻ። ሰዎች እየገቡ ወጥተዋል። ቤተልሔም የነበሩ ሰዎች ነበሩ፣ ቀራንዮ የሉም። ቀራንዮ ያሉ ሰዎች ነበሩ፣ ቤተልሔም የሉም። ግብጽ ስደት ላይ ነበሩ የሉም። በቃ እስከ መጨረሻው እስካረገበት ጊዜ ድረስ እመቤታችን አለች። እሱ በጣም ይገርመኛል። እዛ ጋር ደግሞ ሁሉ የሐዋርያት ሥራ ምዕራፍ 2 ላይ የሐዋርያቶቹን ስም ይጠራና በጣም መጽሐፍ ቅዱስ ላይ ያሰመርኩበት ቃል አለ። ሐዋርያቶቹን 12ቱን ይጠራል። ከዛ ከሌሎች ሴቶች ሁሉ ጋር ይልና ከኢየሱስም እናት ይላል። ሴቶች ውስጥ አልተዋት። አሁን አንዳንድ ደካሞች እሷ ሴት አይደለች ለምን መጽሐፍ ቅዱስ ከሴቶች ጋር አልጠቀለላትም? ለምን አልተዋት? አድርጎ የለ እንዴ? አድርጓል እኮ እሱ። ግን እሷን ለብቻዋ ነው የጻፋት እና በጣም በኃይል ነው የድንግል ማርያም የእመቤታችን መዝሙር ይመጣል። ሁሉንም ወዳቸው። ሁለተኛው ቅድም እንዳነሳ ነው የእመቤታችንን ክብር ደግሞ እናያለን። እመቤታችን ቅድስት ድንግል ማርያም ከዚህ ከአንስት ዓለም መካከል የተቀበለችውን ትልቅ አደራ እንመለከትበታለን እና ነገረ ስጋዊ የሚለውን የክርስቶስ ኢየሱስ እነዚህ የሚሉ ስሞች የስጋዊ ስሞች ምልክት እመቤታችን ናት፣ ፊደል ናት ብለን እንላለን። ስለዚህ ለምሳሌ ዝም ብለን በማኅፀን ቅኔ ለማርያም ተሰማ የሚለውን ዝማሬ እንኳ ዝም ብለን ብድግ አድርገን ብናየው ዝም ብሎ ቀላል ግጥም አይደለም። አሁን የኛ ሊቃውንታው ለምሳሌ ኢየሱስ የሚለው ስም መቼ በስንት ሰዓት እንደወጣለት ይታወቃል። መልአኩ ገብርኤል ተናግሯል። ስሙንም ኢየሱስ ትይዋለሽ ብሏል። ድንግል ማርያም በዕለተ ግዝረት ኢየሱስ የሚለውን ስም አውጥታለታለች። አማኑኤል የሚለው ስም ይታወቃል። እግዚአብሔር ሰው ሆነ፣ አምላክ ሰው ሆነ፣ እግዚአብሔር ከኛ ጋር ሆነ ማለት ነው። በቤተልሔም የሚወጣ ስም ነው፣ የሚታወቅ ነው። በነቢያት ትንቢት ተነግሯል፣ ኋላ ወጥቷል። ክርስቶስ የሚለው ስም ግን የወጣው ቃል ስጋ በሆነ ቅጽበት ነው ይላሉ ሊቃውንት። ቃል ስጋ የሆነበትን ቅጽበት ደግሞ በጣም በሚገርመው ከፍጡራን ወገን የሚያውቀው የለም ከእግዚአብሔር መንፈስ ቅዱስ በስተቀር። በስንት ሰዓት በስንተኛው ሰከንድ ቃል ከስጋ ጋር እንደተዋሃደ አያውቅም። ያበሰረው መልአክ ገብርኤል እንኳን አያውቅም። ስለዚህ ከፍጡራን ወገን ታውቃለች ተብሎ የሚነገረው እመቤታችን ብቻ ናት። እመቤታችን ቅድስት ድንግል ማርያም አወቀች የምንለው በማኅፀኗ የተከናወነ ምስጢር ስለሆነ ነው። ለዚህ ነው ቅዱስ ጴጥሮስ ጌታችንን አንተ ክርስቶስ የእግዚአብሔር ልጅ ነህ ብሎ በመሰከረለት ጊዜ እንዲህ ያለ ምስክርነት በሰጠው ጊዜ ጌታችን ምንድን ነው ያለው? ኦ ስምዖን ወልደ ዮናስ መኢከሰተ ለከ ዘንተ ሥጋ ወደም፣ የዮና ልጅ ስምዖን ይህንን ሥጋና ደም አልገለጠልም የሰማያዊ አባቴ መንፈስ ነው እንጂ። ማን? ክርስቶስ የሚለውን ስም። ስለዚህ ክርስቶስ የሚለው ስም ቃል ሥጋ በሆነ ቅጽበትና በማኅፀን ቅኔ የሚለው ዝማሬ እዛ ውስጥ እናገኘዋለን። የክርስቶስ የሚለው ስም የብዙ ሊቃውንት ብዕራቸው ተሰብሮባቸዋል። የብዙ ሊቃውንት ብራናቸው ታጥፈዋል። ክርስቶስን መተርጎም አልቻሉም። ክርስቶስን ፍጡር ሊተረጉም የማይችለው ነው። ስለዚህ በጣም ረቂቅ የሆነ አመክንዮ ሊፈታው የማይችል በእምነት የምንቆምበት ዝም ብለን ቆመን እጹብ ድንቅ የምንልበት ሀሳብ ስለሆነ በማኅፀን ቅኔን ልክ እዛ ጋር እናየዋለን ማለት ነው እና ይህ እመቤታችን የቅድስት ድንግል ማርያምን ክብሯን አጉልቶ ማሳየት እንዲችል ይሄን እንመለከትበታለን። ለምሳሌ አንዱን የእመቤታችንን መዝሙር ብናነሳ ዲያቆን ቴዎድሮስ ዮሴፍ የዘመረው መዝሙር ይኩነኒ በከመ ትቤለኒ የሚለው መዝሙር እንግዲህ ይሄ የእመቤታችንን የእምነት ሰው ያመነች ብጽዕት የሚለውን ቃል በሰፊው የሚያሰፋ የሚያጎላና በደንብ የሚገልጥልን እመቤታችን ቅድስት ድንግል ማርያም ከገብርኤል ጋር የነበራትን ቃለ ምልልስ በደንብ አድርጎ የሚገልጥ እመቤታችን ቅድስተ ቅዱሳን ድንግል ማርያም ከአዳም ጀምሮ የሰው ልጆች ሁሉ የመዳኛ ምክንያት መሆኗን የሚያሳይ የሚያስረዳ በጣም ብዙ ምስጢሮች ያሉት መዝሙር ነው። እኔ አሁን ለምሳሌ ከእመቤታችን በጣም ከምወደው መዝሙር ይኩነኒ በከመ ትቤለኒ የሚለው ቃል እመቤታችን የተናገረችው ቃል ነውና ይሄ ቃል ብዙ ሰባኪያን ብዙ መምህራን ወንጌል በዚህ ርዕስ ብቻ ሰሚናር ኮርስ የሚሰጡበት እጅግ በጣም ተወዳጅ የሆነ መዝሙር ነውና ይሄ ከቤተ ክርስቲያን አስተምህሮ አንጻር በብዙ መንገድ ሊተረጎም የሚችል ጥልቅ ሐሳብ ያለው መዝሙር ነውና በጣም ከምወዳቸው መዝሙሮች አንዱ ይሄ ነው። ሶስተኛው ቅድም እንዳልነው አሁን ባለው ይሄ ኔክስት ጄኔሬሽን የሃይማኖት ትምህርት ድርቀት በጣም እየገጠመው ይመጣል። በጣም እየገጠመው
ዲጂታል ጀነሬሽን ነው እንደምናየው። ሰው ፓርቲሲፔት አያደርግም። ይሄ ህዋሳት ሱታፌ ወደ ቤተ ክርስቲያን የመምጣት በተለይ በውጭ ዓለም ያለው በጣም ርቆ ነው ያለው። ስለዚህ ሰው አሁን የሴኩላሪዝም በጣም ያደገበት ዘመን ነው። ሴኩላሪዝም እግዚአብሔርን ይቀበላል። ይሄ ዓለማዊ ሰብአዊነት የምንለው ማለት ነው። እግዚአብሔርን ይቀበላል። እግዚአብሔርን የሚቀበለው ግን በፍላጎቱ ልክ ነው። ለምሳሌ አንድ ሰው ከበላ ከጠጣ እግዚአብሔርን ባያመልከውም ችግር የለም። እንዲህ እየበላ እየጠጣ ግን እግዚአብሔርን መብላ ከጠጣ ከቸገረው ግን መብልና መጠጥ እግዚአብሔር ከሰጠው ደግሞ እግዚአብሔርን ቢያመልከው መልካም ነው አይነት ሐሳቤ በፍላጎቱ ልክና ቅርጽ እግዚአብሔርን የሚተረጉም ጄኔሬሽን ከፊታችን በጣም እየመጣ ነው። ይሄ ለኦርቶዶክሳዊ ትምህርት በጣም አደጋ ነው። ስለዚህ እንደዚህ አይነት ዝማሬዎች፣ እንደዚህ አይነት ብርቱ የሆነ ጉልበት ያላቸው ግጥሞች፣ ዶግማውን የጠበቁ ግጥሞች ይህኛው ጄኔሬሽን ለመዝሙር ግን ቅርብ ነው። ሐዋሳቶቹ ለዜማ ስለሚገዙ እነዚህም በግጥም መልክ ወደ ጆሮ ሲያመጣ ቢያንስ ኦርቶዶክሳዊ ኢሜጁ እንዳይጠፋበት እርሱን እንዳጥር መጠበቅ የሚችል ትልቅ ጉልበት ያለው ግጥም ነው መኩሪያ የሰራውና ትላንትና የሰራው ትላንትና ነው፣ ግን ተሻግሮ የሚቀጥለውን ትውልድ ማዳን መዋጀት የሚችል ትልቅ አቅም ያለው ነው። ሶስተኛው የመኩሪያ ጉግሳ ዝማሬዎች ስንመለከት በጣም የሚያስደንቁኝ ምንድን ነው? ይህ ውስጥን የሚጠብቁ ናቸው። አሁን ለምሳሌ የፕሮቴስታንቱን ዓለም መልክ ጠባይ የለመዱ ግጥሞች እኛ ቤተክርስቲያን አካባቢ መጥተዋል። ይሄ ከሙላትና ከጉድለት ጋር የተያያዙ ከዕለት እንጀራ ጋር የተያያዙ እና ከውሃ መጠማትና መርካት ጋር የተያያዙ እንዲህ አይነት ሀሳቦች በቀላሉ ሰው ጋር ይደርሳሉ፣ በቀላሉ ይደመጣሉ። ግን ልክ እንደ ጠጅ ሳር አይነት ሽታ ናቸው፣ ብን ብለው የሚጠፉ ናቸው። የሚሻገሩ አይደሉም። ዘመን ተሻጋሪ ጉልበት ያላቸው አይደሉም። የሆነ አንድ ዘመን ረሃብ የሚባል ነገር ምንድን ነው የሚል ትውልድ እኮ ሊመጣ ይችላል። የምግብ ጥያቄ ኢትዮጵያ ውስጥ እኮ የሆነ ዘመን ላይ ሊያከትም ይችላል፣ በሌላው ዓለም እንዳከተመው ማለት ነው። እና ያ ዘመን ላይ መዝሙር ነው ብሎ ለመቀበል የሚያስቸግሩ ሀሳቦች አሉ። የመኩሪያ ጉግሳን ግን ግጥሞች ስንመለከታቸው የውስጥን ከመጠበቅ አንጻር በትክክል የስፒሪቹዋል ላይፍን በደንብ ከእግዚአብሔር ጋር የሚደረግ የጥልቅና አካላዊ ህብረትን መተርጎምና መልስ መስጠት የሚችሉ እነዛን አቅጣጫዎች ማሳየት የሚችሉ ትልልቅ ጉልበት ያላቸው ሀሳቦች የተነሱበት ዝማሬ ስለሆነ ቤተ ክርስቲያን አመስግና የምትቀበለው አቅም ያለው ስራ ነው። አንዲትን ነገር ትንሽ የምትመስልን ነገር በመዝሙር እንዴት አግዝፎ እንዴት ትልቅ አድርጎ እንደሚሰጠን በተለያዩ መዝሙሮች አይቻለሁ። በነ ቴዲ፣ በነ ዳግም፣ በነ አቦነሽ፣ በነ ፍቄ፣ በሁሉም በነቸርነት በሁሉም ዘማሪያን ላይ አይቻለሁ። ድንግል ፈጣሪዋን ወለደችው እቺ ናት ቃሏ፣ ግን በመዝሙር ውስጥ እንዴት እንደተገለጸ ማሳያ ናት አንዷ ለኔ እሷ እና በሁሉም ላይ አሻራውን ሲያስቀምጥ መጽሐፉን ተንተርሶ ከመጽሐፉ እንዲች ዝንፍ ሳይል በትክክል እንድንታነጽ ያደረገን ነውና አሁንም ክብር ይስጥልኝ ይላል። እኔ ድንግል ፈጣሪዋን ወለደችው በጣም ያስደንቀኛል። በጣም ነው ያስደንቀኛል። አንደኛ ሐሳቡ የቄርሎስ ነው። በዚህ በአራተኛው መቶ ክፍለ ዘመን የንስጥሮስን ክህደት ለመመለስ የተነሱ ሐሳቦች ናቸው። ይህ ቀደሙ አባቶቻችን በጣም ስፔሻሊ ከዚህ ከንስጥሮስ ማርያም ወላዲት አምላክ አትባልም የሚል አደገኛ ትምህርት ነው ይዞ የመጣው። ማርያም ወላዲት አምላክ አትባልም የሚለው ሐሳብ የሰው ልጆች መዳን ላይ በጣም ትልልቅ ጥያቄዎችን የሚያነሳ ነው። በጣም አደገኛ። ምክንያቱም ሰው የበደለው ሰው ነው፣ ካሳውን ሊከፍለው የሚገባው ሰው ነው። እዳውን ካልከፈለ ሰው የእግዚአብሔርን ፈታሄ በጽድቅነት ጥያቄ ምልክት ውስጥ የሚከት ነው፣ የሰውን መዳን ጥያቄ ምልክት ውስጥ የሚከት ነው። ስለዚህ ቤተክርስቲያን ማትደራደብበት ትምህርት አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለው ትምህርት ነው። ይሄ ትምህርት ስጋችን በዘባነ ኪሩብ የተቀመጠበት ትልቅ ትምህርት ነው፣ ትልቅ የመዳን መንገድ ነው። ስለዚህ አምላክ ሰው ሆነ የሚለውን ሀሳብ ስናነሳ ከፊታችን ድቅን የምትለው እመቤታችን ቅድስት ድንግል ማርያም ናት። ስለዚህ መልአኩ ወደ እመቤታችን ሲመጣ ሀሳብ ይዞ ሲመጣ ብስራቱን ይዞ ሲመጣ የድንግል ማርያም ይኩነኒ ማለት በተለይ ሁለተኛ አንዱ ራሱ ይኩነኒ እነዚህ ይሄ ድንግል ፈጣሪዋን ወለደችው እነዚህ ዝማሬዎች በጣም ነው የሚያስደንቁኝ። ምክንያቱም የሰው ልጆችን የመዳን ፍላጎት 5500 ዘመን መቃተት ምላሽ ይዘው የመጡ ናቸው እና እመቤታችንን በትልቁ ማሳየት የቻሉ ዝማሬዎች ናቸው እና ንስጥሮስ ያንን ሀሳብ ሲያመጣ የቅዱስ ቄርሎስ የኢንካርኔሽን የብረትና የእሳት ተዋህዶን ምሳሌ በማድረግ በቃ ትልቁ ምሳሌ የነገረ ተዋህዶ እሱ ነው። ሰው ሊደርስበት አመክንዮ ብለን የምንገልጠው ከሱ በላይ ልንሄድ አንችልም እና እዚያ ጋር የምንቆምበት ነው እና ድንግል ፈጣሪዋን ወለደችው በመጠቅለያም ጠቀለየችው በጣም የሚደንቅ መዝሙር ነው። በተለይ የአሜሪካ ከሄድኩ በኋላ ያስተዋልኩት ነገር አሜሪካን ሀገር የአንድ ዓመት ልጅህ ወተት ስትሰጠው ቴንኪው ይላል።
ቴንክ ዩ በቃ አሜሪካ ነገር ትልቁ ቀለብ ማለት ትልቁ ነገር ማለት ታንክ ዩ ነው። ታንክ ዩ ካላልክ እንደ ነውር ነው ገብቷል። እና ሰርተህ ጽፈህ ደክመህ በነጻ በነጻ ያለ ምንም ክፍያ ብዙዎቹ መጠየቅ ትችላለህ። በተለይ እዚህ ሀገር እያለው እንኳን አንዳንድ ቀን የታክሲ 50 ብር ምናምን 60 ብር የሰጡን ሰዎች ነበሩ። 100 ብር ምናምን የሰጡን አይጠፉም። ግን እኔ በተለይ የአሜሪካ ከሄድኩ በኋላ አሁንም በመቶዎች የሚቆጠሩ መዝሙሮች ጽፌያለሁ። አሁን በቅርቡ የወጣው የምንዳይ ሙሉን የጻፍኩት እኔ ነኝ። መጨረሻው ሙሉ የኔ ስራዎች ናቸው። የቴዲም አሁን ከ8 9 መዝሙሮች በላይ የኔ ናቸው አሁን ያወጣው። አይ ክፍያ ተቀብዬ አላውቅም። ግን ታንኪዩ በጣም ፈተና እንትን ያለብኝ ሰው ታንኪዩ አይልም። እንደገና ታሪክን አይጽፍ። ዩቲዩብ ላይ ስታየው መዝሙሩ አለ ዩቲዩብ ላይ ዘማሪውም ሊጠቀም ይችላል፣ ዩቲዩበሩም ሊጠቀም ይችላል። ስምህ አይጠቀም። በጣም ፈታኝ ይገርም እንዲህ ሰው ቴንኪው አይልም የሚለው ነገር ሁሉ ይገርመኛል። በቃ ፈተና ብዬ ብለው ማለት ደስ አይለኝም ካልኩ አሁን ግን ትንሽ ሰዎች እየተቀየሩ መዝሙር ቻናሎችም ደራሲው ማን ነው እያሉ እየጠየቁ ማስቀመጥ ጀምረዋል። እና ያ ትክክል አይደለም። ወደፊትም የሚሰሩ ሰዎች ዘማሪም ሆነ ዩቲዩብ ቻናሎች ደራሲው ማለት እኮ ዋናው ማለት ነው አይደል? የራሴን ስራ ከፍ ለማድረግ አይደለም። አንድ ሰው የመጀመሪያ ነገሩ የሚጀምረው ብዕሩና ወረቀቱ ከዛ ነው። ፈራው ብዬ ስጽፍ እኔ መጀመሪያ ፈራው ብዬ የጻፍኩት እኔ ነኝ። ስለዚህ ስሜን ሳትጽፍ ስትጥለው ታንኪው ሳትል ስትቀር ልክ አይደለም። ስለዚህ ቻሌንጅ የምለው ነገር በመዝሙር ውስጥ ያ ነው። ከዛ በተረፈ በገንዘብ ተደራድሬ ጽፌ ስለማላቅ ገንዘብ ከተከፈለኝም መጻፍ ስለማልችል ብዙም ለገንዘብ ተጨነቄ አላቅም። ግን አሁን ወደ ራሴ ቻናል ደግሞ አምጥቼ እኔም ደግሞ እንደ አንድ ደራሲም እንደ አንድ መዝሙር ውስጥ እንዳለም ሰው በራሴ በዜማ ሰማያት ውስጥ ያው ፈራውን እንዳያችሁት በራሴ ጀምር ያለው ሌሎቹም ስራዎች እዛ ላይ ተለጥፈዋል። ወደፊትም ይቀጥላልና ብዙ ቻሌንጅ የለውም። ቻሌንጁ የሚሰጠው ሰው ቴንኪው አይልም፣ አመሰግናለሁ ይባላል። ቢያንስ ዲያቆን መኩሪያ ጉግሳ እንግዲህ ከኔ በፊትም እንግዲህ በቤተ ክርስቲያን ውስጥ ለ25 ዓመት ከ1500 መዝሙራት በላይ የደረሰ ባለጸጋ ልጅ ነውና በእውነት እኛን ደግሞ እኔ በደንብ ማስተላለፍ የምፈልገው አርቲስት የነበርን ሰዎች በዛ ወርቅን ጨምሮ ቤተ ክርስቲያናችን ላይ እንዴት አድርገን ማገልገል እንዳለብን እንዴት መጽናት እንዳለብን ካጠገባችን ሆኖ መዝሙር እየጻፈ እንድናገለግል በቤተ ክርስቲያን ውስጥ ያሉትን ነገሮች ተቀብሎ በእውነት ከጎናችን እየቆመ ያለ ወንድማችን ነው። ከኪነ ጥበብ ዓለም የሚመጡ ሰዎች አሉ። እኛ ጋር ብዙ ጋር ዌልከሚንግ የለም። እንኳን ደህና መጣክ የሚል የሚያበቃ የሚያረጋጋ ከዛኛው ዜማ አውጥቶ ወደ ቤተ ክርስቲያን ዜማ የሚያስጠጋ ከአባቶች ጋር የሚያነካካ ጉሮሯቸውን ከሙዚቃ ውስጥ አውጥቶ ወደ ዝማሬ መንፈስ የሚያስጠጋጋ ዌልካም የሚል ምንም ስልጠናም የለም፣ ምንም የለም። ትችቱ ነው የሚበዛው። እነዚህ ዘፋኞች የሚል ትችት ነው እንጂ የሚበዛው ዌልካሚንግ የለም። በሌላው ዓለም አንድ ዘፋኝ መጣ ቢባል በቃ እንደ ትልቅ ነገር ነው ገበያ የሚሰሩበት። ስለዚህ እኔ ያንን ክፍተት ለመሙላት እንደ ቤተ ክርስቲያን ልጅ ስለዚህ ማንም ሰው ሲመጣ አቀበል ለማሙድ አህመድ ሰርቻለሁ 4 መዝሙሮች 5 መዝሙሮች የተቀረጸ እጄ ላይ ያለ ለቤተ ክርስቲያን ማሰራል ለበዛ ወርቅ አስፋው ይቅርታን ሙዚቃ ከማቆሙ በፊት ነው የሰራሁት። ዓለም ከበደ ሰርቻለሁ፣ ማናት ማርታ አሻጋሪ ሰርቻለሁ። ኢቭን ከጥላውን ገሰሰና ከታምራት ሞላ ጋር ታምራት ሞላ ቤት ውስጥ ግጥም መጻፍ ጀምረን ነው ጥላውን እግሩ በመቆረጡ የተነሳ መዝሙሩ ተቋርጦ ይቀር እንጂ እና በጣም ዌልካም ነኝ። ከዘፈን አቁሞ ለሚመጣ ሰው በጣም ዌልካም ነኝ። ስለዚህ ዜማ ሰማያት እንደነዚህ አይነት ሰዎችን እያመጣች እያበረታታች ከአባቶች ጋር በመመካከር ከሊቃውንቱ ጋር በመረዳዳት እነሱን እያበቃን በዚህ ምክንያት ነው በዛ ወርቅም የተሳካ ስራ የተሰራው። የአቦነሽም እንደዚህ የተሰራው ስራ አሁን የበዛ ወርቅ ከ1 ወደ 11 አድጓል። እዚሁ ዜማ ሰማያት ላይ በቅርብ ታገኙታላችሁ ብዬ አስባለሁ። ሌላ ምንም እንትን የለውም። ብዙውን ጊዜ ምእመናን የሚያውቁት ሰው መድረክ ላይ ወጥቶ ሲዘምር ነው። ሰው መድረክ ላይ ወጥቶ ሲያመሰግን ነው። ከዝማሬው ጀርባ ያሉ ግን
ለዚህ ዝማሬ ትልልቅ አስተዋጽኦ ያደረጉ በጣም በርካታ ወንድሞች አሉ። በርካታ ጸጋ የበዛላቸው ወንድሞች አሉ። አሁን ብዙን ጊዜ እኛ ዘማሪያንን ነው ሰው ስንዘምር ክብርም አድናቆትም የሚሰጠው ማለት ነው። ግን ትልቁን ዋጋ የሚከፍሉት መዝሙር ሆኖ በህዝብ ጆሮ እንዲደርስ የሚያደርጉት ግን የዜማ ባለሙያ፣ የግጥም ባለሙያና በቤተ ክርስቲያናችን ደግሞ የዜማ ዕቃ በሚባሉ በክራር በመሰንቆ ይሄ ሁሉ አንድ ዝማሬ ሆኖ እንዲወጣ የነዚህ ሁሉ አንድነትና የነዚህ ሁሉ ህብረት ነው እና ከነዛ መካከል ብዙውን ጊዜ እንግዲህ ያው የወንድማችን የዲያቆን መኩሪያ ጉግሳ ዝማሬዎች ሰው የሚወዳቸው ናቸው። ብዙ ህዝብ ተምሮባቸዋል፣ ያዘነ ተጽናንቶባቸዋል፣ ያላወቀ አውቆባቸዋል። በጣም ለቃሚ ነኝ፣ አንድ ቃል አልስት እና እነሱ የሚናገሩት ነገር በሙሉ ነው ወደ መዝሙር ማድረግ ገብቷል። ለምሳሌ አንድ ሁለት ነገር ብነግር ዓለም አንጋጦ የሚያየውን ሰማይ አየችው ድንግል በቅፏ ላይ አናንጋጥጥም ለልመና ልጇ በክንዷ ላይ ነውና ሲል የሚለው ጳውሎስ መልካ ሥላሴና ተስፋዬ ሲያስተምሩ ሰምቼ በቅድሞ አባ ገብረ ኪዳን ከጠፋንበት ዛፍ ስር ሔዋን እንደነበረች ከዳንበት መስቀል ስር ማርያም አለች ሲሉ ሰማሁ ሲያስተምሩ። ከጠፋንበት ዛፍ ስር ሔዋን እንደነበረች ከዳንበት መስቀል ስር ማርያምም ቆማለች። በቀደመችው እናት ብንሞትም በበለስ ዳንን በማርያም ልጅ ቅዱስ ደሙ ሲፈስ የሚል ምርጥ መዝሙር ሁለት ፍሬ ነው የሚለው እሱ እና ሊቃውንቱ ናቸው ለኔ መጋቢዎች። ከተገናኘን አንላቀቅም። የኔ አስተማሪዎች እምላቸዋለሁ በደንብ ወንጌልም በደንብ ከተረጓሚው ጋር የሚያስተምሩኝና በዚህ አጋጣሚ እነሱ ማመስገን እፈልጋለሁ። መምህር ጳውሎስ መልካ ሥላሴ፣ መምህር ተስፋዬ ሙሲሳን፣ መምህር ገብረ ሚካኤል የማነን፣ መምህር ጥላውን አበበን፣ መምህር ደረጀ ስዩምን በጣም ላመሰግናቸው እወዳለሁ። በእኔ ስነ ጽሁፍ ውስጥ በእኔ መጠንቀቅ ውስጥ በጣም የረዱኝ ወንድሞቼ ናቸው። በትምህርት በወንጌል አልደራደርም፣ ከያዝኩኝ አለቃችሁ እስኪነጋ ድረስ ከእነሱ ጋር ለመማር ዝግጁ ነኝና እነሱን የመሳሰሉ አባቶች ረድተውኛል። በዚህ ምክንያት በዚህ አጋጣሚ ላመሰግናቸው እወዳለሁ። እጅግ አድርጌ አመሰግናለሁ። አሁንም እንደገና እንደ አዲስ ደግሞ በተሻለ ነገር ይኸው እንዲመጥቷልና እንደው በዚሁ ቢቀጥልበት አሁን ያለውንም ነገር ያገልግሎቱንም ነገር ቢያሰፋ በጣም ደስ የሚለኝ ነገር ነውና በዚህ መጽሐፍ መገለጡ በራሱ በጣም ደስ ብሎኛል። እግዚአብሔር ጸጋውን ያብዛል። መኩዬ በጣም እንደምወድ እንደማከብር ታውቃለህ። እግዚአብሔር ከነ ቤተሰቦች ይጠብቅህ የሚል መልእክት ነው ያለኝ። በዓለማዊ ቋንቋ ዲያቆን መኩሪያ ጉግሳ ያልተዘመረላቸው ከሚባሉ ሰዎች አንዱ፣ ብዙ ያልተነገረለት ከዘማሪያን ጀርባ ያለ ብርቱ ምሰሶ፣ በጣም ከብዙ ዘማሪያን ጀርባ ከአዲሶቹ እስከ ነባሮቹ እንግዲህ ንጥቀስ ቢባል ከዘማሪት ፋንቱ ወልዴ ከነ ቀሲስ ምንዳዬ ብርሃኑ ጀምሮ ሊቀ መዘምራን ቴዎድሮስ ዮሴፍን ይዞ አሁን እስካሉት ዘማሪያን ድረስ አሁን ስማቸው ከሚጠራ ዘማሪያን ጀምሮ ድረስ በጣም ብዙ መዝሙሮችን የሰራ ግን ደግሞ ያን ያክል ምስጋና ያልተቸረው ዘማሪያኑም በህብረት ተሰብስበው ሊያመሰግኑት የሚገባ ቤተ ክርስቲያንም ልታከብረው የሚገባ ጸጋውን እንዲጠብቅ ልትጸልይለት የሚገባ በጣም ተወዳጅ ወንድም ነው። ቤተ ክርስቲያንን ይወዳል፣ ሀገሩን ይወዳል። አሁንም ረፍት የለውም፣ ያገለግላል። ሲመጣ እንኳን እንደ ሌሎቹ ለመዝናናት አይደለም የሚያስበው፣ ሰዎችን ሰብስቦ ግጥም የሚያስፈልጋቸውን ግጥም እየሰጠ እንዲህ አይነት ስራ ላይ ነው የሚያሳልፈውና በእውነት ሊበረታታ የሚገባ በጣም ሊመሰገን የሚገባ ሰባኪያንም ዘማሪያንም ተሰብስበን በእውነቱ በርታ ልንለው የሚገባ ጸጋውን እንዲጠብቅና እንዲያሰፋ ልናበረታታው የሚገባ ብርቱ ወንድም ስለሆነ እግዚአብሔር ጸጋውን እንዲያበዛለት ለትውልድ የሚተርፍ መልካም ስራ እንዲሰራ እግዚአብሔር ይረዳው ዘንድ የድንግል ማርያም ምልጃ እንዳይለየው የቅዱሳን ጸሎት ከእርሱ ጋር እንዲሆን የዘወትር ምኞቴን በዚህ አጋጣሚ ለመግለጽ እወዳለሁ። አመሰግናለሁ። መኩሪያ እግዚአብሔር ብህርን አያንጥፈው ነው የምለው። ሁልጊዜ ለቤተ ክርስቲያን ለልጆች ለዚህ ዘመን ወጣት ትልቅ ምልክት ሆነህ እግዚአብሔር በ21ኛው ክፍለ ዘመን ያስነሳህ ወንድማችን ነህና እግዚአብሔር በደንብ ሰርቶብሃል፣ ተጠቅሞብሃል። ወደፊትም እንደሚሰራብህ አምናለሁ። የቤተ ክርስቲያን አምላክ የብዙ አባቶች ጸሎት እንደሚጠብቅ አምናለሁና መኩሪያ ጉግሳን ከልቤ ብዙ ትውልድ በአንተ ዝማሬ ኦርቶዶክሳዊነቱን ጠብቆ አይከኑን ጠብቆ መኖር እንዲችል ትልቅ እድል ፈጥረሃልና እግዚአብሔር በአንተ በኩል እጅ አድርጎ ሰርቶብሃልና
ምስጋናዬ ከልብ ነው። ከምንም በላይ ቤተ ክርስቲያን ታመሰግናለች። ከልብ አመሰግናለሁ ልለው ወዳለሁ ወንድማችን መኩሪያ ጉግሳን። ከዛ ባለፈ ደግሞ መኩሪያ ጉግሳ የሰራቸውን ግጥሞች ደግሞ የበለጠ ደግሞ ትንሣኤ የዘሩባቸው ዘማሪያን አሉ። አንዳንድ ጊዜ ግጥምህን ሰርተው አልሆነ ቦታ ይወድቅብሃል። ይሄ ዘሪ ሊዘራ ወጣ እንዳለው ክርስቶስ በመንገድ ላይ የወደቀ ዘር አለ ምናምን አይደለም እና መኩሪያ ደግሞ እግዚአብሔር ከእርሱ ጋር መሆኑን የምንረዳባቸው ይሄ ዘሩ የወደቀባቸው ቦታዎች ደግሞ መልካም መሬቶች ናቸው። ከልብ ወደ ምእመናን አቅም ኖሯቸው በዜማ አቅም ኖሯቸው መድረስ እንዲችሉ ማድረግ የቻሉ ብዙ በጸጋ የከበሩ ዘማሪያን አሉ። እነሱንም ጭምር ላመሰግናቸው እወዳለሁ። በድጋሚ ላለሁ የሚገባውን ያህል ክብር አላገኘም፣ የሚገባውን ያህል ምስጋና አላገኘም። ለገንዘብ አልሰራም፣ ለጭብጨባ አልሰራም፣ ለእልቅና አልሰራም። ለእምነቱና ለእምነቱ ብቻ ነው። ግን ይህን እድል አግኝቼ እኔ ሌሎችም በኦርቶዶክስ ተዋሕዶ ቤተክርስቲያን ስራ አገልግሎት ላይ ያሉ ሁሉ ይህን እድል አግኝተን ዛሬ ላይ ስናመሰግነው ይሄ ከገንዘብ በላይ ነውና ይህንን ቆሞ ማየቱ ለእኔ በጣም ደስታ ይሰጠኛል። ለፍቷል፣ ደክሟል፣ ገንዘብን አይፈልግም። ግን እንዲህ ደግሞ በተቀናጀ ሁኔታ ሁሉም ተሰብስቦ እናመሰግናለን ሲል እስካሁን ለሰራው ብቻ ሳይሆን ወደፊትም ለምትሰራው ሁሉ እናመሰግናለን ስንል እኔ በራሴ በፍጹም ደስታ በፍጹም ኦርቶዶክሳዊ በሆነ መልካም ምኞት ነው የምገልጸውና እድሜ ይስጠው። ገና ብዙ እንጠብቃለን። ገና ልጄ ብዙ ይጠብቃል። የሚያድገው ልጄ ገና ልጄም ይወልዳል እና እድሜውን ይስጠው። ብዙ እንጠብቃለን። መኩሪያዬ እንኳን ደስ ያለ፣ እናመሰግናለን። በዋናነት ዜማ ሰማያት የሚያተኩረው እዛ ላይ ነው። የበቁት ልጆች 20 ዓመት 30 ዓመት ያገለገሉ ልጆች ብዙ እድል አላቸው። በህይወታቸውም እግዚአብሔር ይክበር ይመስገን ተቀይረዋል። በኑሯቸውም ተሻሽለዋል። አዳዲስ ልጆች ግን አሉ፣ አቅም ያላቸው ችሎታ ያላቸው ሰዎች ግን አቅም ምንም ምንተን ያላቸው ጸጋው ያላቸው ግን ምንም የላቸው፣ ምንም ገንዘቡም የላቸውም። አሁን ያለው አንድ መዝሙር ለመቀረጽ ከ30 እስከ 40 ሺህ እስከ 50 ሺህ እየጠየቀ። ስለዚህ ዜማ ሰማያት ይህን ክፍተት ለመሙላት አሁንም ዝግጁ ነው። ዘማሪዎችን ይለያል፣ አዳዲስ ልጆችን ይለያል። ለእነዚህ ልጆች ግጥሙን ሰርቶ ዜማውን አዘጋጅቶ ቀረጻ ከፍሎ መሳሪያውን በሙሉ ከፍሎ ቪዲዮውን ከፍሎ ሙሉ ፕሮዳክሽኑን ሰርቶ ያመጣል። ግን ዋናው ባለጸጋዎቹን ሲገኙ ነው። እኔ አሁን በቴሌግራም በምኔ ያገኙኛል፣ በዛ ውስጥ እሰማለሁ ድምጻቸው፣ ብቃታቸው ጥሩ ነው ሳምን ለእነሱ ሙሉ ወጪ አቅም ካላቸው አላቸው፣ አቅም ከሌላቸው ግን ሙሉ ወጪያቸውን ዜማ ሰማያት ሸፍና በዛ መሰረት እንሰራለን። በጣም እጅግ በጣም በመላው ዓለም ነው ያለው። በእኔ በቴሌግራሜና በፌስቡክ ሜሴንጀሬ የሚመጡት ልጆች ከመላው ዓለም ቤተክርስቲያን ብዙ ሀብት አላት እና እነዚህ ልጆች ማብቃት በጣም ዋና ነምበር 1 ዓላማዬ ነው።